አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ምሉህያ በዶሮ እንሰራ ነው። ያው ሽንኩርት ትንሽ በዛ አድርገን ድቃቅ ከትፈን ከዘይትና ከቃሪያ ጋር ጥብስ ይደረጋል። ከዛ ዶሮም ደግሞ በትናንሽ ቆራርጣችሁት በሎሚና በኸል አጥበን ዘፍዝፈነዋል። ከዛ በኋላ ነው አውጥተን ገና በንጹህ ውሃ አጥበን ቁጭ አድርገነዋል ማለት ነው። ኢንሻአላህ ኔክስት ቀርጽላችኋለሁ ማለት ነው። ያው በዚህ ይመስላል ማለት ነው። ሽንኩርቱ ጥብስ ካለ በኋላ ቅመም ይኸውላችሁ ከሞን ሁዝባራ ትንሽ፣ ፍልፍል አስወድ፣ ሎሚ አስወድ፣ ፋብሪካ፣ ጨው እና ቲማቲም። ከዛ በኋላ ይሄ ጥብስ ካለ በኋላ ቅመሙ ጥብስ ካለ በኋላ ዶሮውን ከዶሮ ጋር አብሮ ይጠበሳል ማለት ነው። ዶሮውን ትንሽ ውሃውን በውጭ በኩል በመጥበሻ ትንሽ ውሃውን እንትን ጠፈፍ እንዲል ለብቻው በመጥበሻ ጠብሰነዋል ማለት ነው። እና አብሮ እንደዚህ ይጠበሳሉ። ከዛ በኋላ ቲማቲም ነው የሚገባው ማለት ነው። ይኸው ቲማቲም ጨምረናል ማለት ነው። እዚህ ጋር ደግሞ ሩቢያን እንሰራ ነው። ሩቢያን ጋር ባለፈ ቀርጬላችሁ ነበር። ሩቢያኑ አጥቤ በሎሚ ዘፍዝፌው ትንሽ ገንፈል አድርጌ ደፍቼዋለሁ ማለት ነው። መጀመሪያ ታጥቦ ተዘፍዝፎ፣ ሁለተኛ ሽታው እንዲሄድ ገንፈል አድርጌ ብቻ ገንፈል ሲል ደፍቼዋለሁ ማለት ነው። አሁን እዚህ ጋር ሽንኩርት ልጠብስ ነው ማለት ነው። ሽንኩርት በረጅም ከትፌያለሁ። ሽንኩርቱ በዚህ መልኩ በረጅሙ ከትፌዋለሁ ማለት ነው። ይሄ ጥብስ ሲልልኝ ድንች ደግሞ 2 ድንች 3 ድንች እናንተ እንደ ብዛቱ እንደምትፈልጉ አንድም ድንች ክቡ ተደርጎ አብሮ ከሽንኩርቱ ጥብስ ይደረጋል ማለት ነው። ከዛ በኋላ ነው ሩቢያኑ የሚገባው። ሩቢያን እሳት አይፈልግም ትንሽ እንጂ እና ዝብደ ካላችሁ በዝብደ ይመረጣል። እኔ ግን በዘይት ነው የምሰራው፣ ዝብደ ብዙም ስለሌለኝ ጨርሻለሁ። አሁን እስከሚመጣልኝ ስለሚቆይብኝ በዘይት ነው የምሰራው። ሌላ ጊዜ ግን ሩቢያን ስሰራ በዝብደ ነው የምጠብሰው። አሪፍ ሆናል ሽታው ማለት ነው። እና ወረቀ ቃርና እንትን ቃሪያ ሁለት ቦታ አድርጌ ቃሪያ ይወዳሉ እዚህ የሚያቃጥል ነገር ስለሚወርዱ ቃሪያ አድርጌበታለሁ። 2 ቃሪያ ዝም ብዬ ቆረጥ አድርጌ እና 2 ወረቀ ቃር አድርጌበታለሁ ማለት ነው። ሽታው አሪፍ ነው። ሌላ ጊዜ ነጭ ሽንኩርት ተጠቀም ነበር። ነጭ ሽንኩርት አታድርጊ ያለችኝ እንደሆነ አላውቅም። ነጭ ሽንኩርት አላደርግበትም ማለት ነው። ግን ነጭ ሽንኩርት ታደርጉበት አሪፍ ነው፣ የተሻለ ነው የሚሆነው። ግን እሱ አልፈለገችውም ሽታው፣ የነጭ ሽንኩርቱ ሽታ። ይኸው ምልህያው በዚህ መልኩ ተጨምረዋል ማለት ነው። ፍርፍቆ ከበሰለ ካበቃ በኋላ በዚህ መልኩ ጨምረነዋል። አሁን ትንሽ ከተከተከ በኋላ ውሃ ብቻ ነው የሚጨመርበት ማለት ነው። ውሃ ተጨምሮበት በዚህ ያበቃል። ያው ሩቢያኑን በዚህ መልኩ ሽንኩርት ብስ ብሎ ሲያበቃ ድንች ጨምሬያለሁ። ባህራት ደግሞ ማረግበት ያው ፍልፍል ከሞን ምንድነው ጥቁር ሎሚ፣ ፍልፍል አስወድ፣ ኩርኩም ትንሽ እና ይሄ ካሬ ትንሽ እና ሄል ነው የሚያስፈልገው። በብዛት የሚያስፈልገው ሄልና ፍልፍል አስወድና ከሞን ትንሽ ነው የሚያስፈልገው። ሄን አድርጌያለሁ። ማጂም አንድ ማጂ አረግበታለሁ። በጣም አሪፍ ነው ማለት ነው። ኩዝባራም ያው የተዘጋጀ ፍሪጅ ውስጥ ነበር። ትንሽ ኩዝባራ እና ትንሽ ስፈንጅ ነው የሚሉት ሸበድ፣ በሁለቱም ትንሽ ትንሽ በምልህያው ላይ አድርገንበታል ማለት ነው። ይሄ ይመስላል። አሪፍ ነው ለሽታው። ለምን እንትኑ ከምንድነው ከምልህያውም ጋር ስለሚመሳሰል ስፈንጅና ኩዝባራ ካላችሁ አሪፍ ነው ማለት ነው ወዶቼ። ለሽታው ከሌላችሁም ግዴታ አይደለም። ፍሬ እንትኑ የተፈጨውን መጠቀም ትችላላችሁ። የተፈጨው የሚዘጋጀው ማለት ነው።